ወደ መሞቻው ስፍራ ሲወስዱት በንግግሩና በአስተያየቱ ሁሉ ምንም ፍርሃት አልነበረበትም። አስቀድሞም ለቆሮንቶስ ሰዎች የጻፈላቸውን ከዚህ ቀጥሎ ያለውን ቃል እየጮኸ ይናገር ነበር። በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን ዕቃ ለማብራት እግዚአብሔር ከጨለማ ያወጣን ዘንድ በልባችን ብርሃንን ሰጥቶናል። እኛ በሁሉ ይከፋናል፣ ነገር ግን አንጨነቅም። መከራ እንቀበላለን፣ ነገር ግን ተስፋ አንቆርጥም። እንወድቃለን፣ ነገር ግን አንጠፋም። ሁልጊዜ የክርስቶስን ሞት በሥጋችን እንሸከማለን። እንሰደዳለን፣ ነገር ግን አንጠላም። የክርስቶስም ሕይወት በሥጋችን ይገለጣል። እኛም ሕያዋን ሆነን ሳለን ስለ ክርስቶስ ሞት ተሰጥተናል። በዚህ በሚሞተው ሥጋችን የክርስቶስ ሕይወት ይገለጣል። ስለዚህ አፋአዊ ሥጋችን ቢጠፋ ውስጣዊ ሰውነታችን ዕለት ዕለት ይታደሳልና አናዝ። የዚህ ዘመን መከራ ምንም አላፊና ቀላል ቢሆንም የዘላለም ፍጻሜ የሌለው እጅግ ታላቅ ክብር ያሰጣል። የማይታየውን እንጂ ይህ የሚታየውን አንመለከትም። የሚታየው የዛሬ ነውና ያልፋል፣ የማይታየው ግን የዘላለም ነውና አያልፍም እያለ ተናግሮ ጨረሰ። ቅዱሱ በሰይፍ ወደሚቀላበት አደባባይ ከደረሰ በኋላ የሞት ጥላ ዙሪያውን ቢከበውም የሚያምንብኝ ቢሞት እንኳን ሕያው ይሆናል የተነገረውን የጌታን ቃል አምኖ የልብሱን ኮሌታ ከፍ በማድረግ አንገቱን ለሰያፊው አመቻቸው። ወታደሩም በያዘው ሰይፍ የጳውሎስን አንገት ከሰውነቱ ለየው።